እስልምና ኢየሱስ ብለህ ከሄድክ ፈንክቶ ነው ቁጭ የሚያደርግ። ስለዚህ አንድም ነገር ላይ በክርስትና ህይወት ላይ በፍቅር የመቀበል ነገር አለ። ፍቅር ነው። ክርስቶስ ፍቅር እንደሆነ ነው እየተነጋገርን ያለ ነው። የፍቅር አምላክ ነው። አይዞህ የሚል አይዞ ባያመ ሸክማችሁ የከበዳችሁ በሙሉ ወደ እኔ ኑ የሚል አምላክ ነው ያለው እና ልዩነቱን እንድታውቁ ነው እንጂ የነጢጦስ ተረት አይደለም ያለው። እግዚአብሔር አምላክ የተረት አምላክ አይደለም፣ የእውነት እንጂ የተረት አምላክ የለኝም። እሱን ነው ማለት የእውነተኛ አምላክ እንጂ የተረት አምላክ የለንም። እሱን ለማለት ነው። ቅዱሴ ቀጥል። ጌታ ይባርክ። እንዳልከው ወንጌል የተፈጸመ የተጠናቀቀ ስራ ነው እና እኛም ፈታ ብለን ነው የምንማረው። ጌታ ኢየሱስ ካየ ጥብርያዶስ ቢች ዳር ወስዶ አሳ ፍሌቶ አሳ ጥብስ እያበላቸው ነበረ የሰበካቸው። እንደው ብዙ ጊዜ ጌታ ኢየሱስ የሚሰብክበት ስፍራ ካየ በጣም ደስ የሚል ነፋሻማ ቦታ ላይ ሳር ላይ ቁጭ በሉ ይላቸዋል። ወደ ጥብርያዶስ ባህር ምናምን ቁጭ በሉ ይላቸዋል። ለምን? የተጠናቀቀ ስራ የጌታ ኢየሱስ ክርስቶስን ስራ ነው የምንናገረው። ስለዚህ ራሳችንን በመንጨት ባለመታጠብ፣ ዋጋ በመክፈል፣ የደከረተ ልብስ በመልበስ አይደለም። ለምን? የተፈጸመና የተሰራ ስራ ነው። በክብርና በሞገስ እንድንኖር ነው እግዚአብሔር አምላክ ምን ያደረገልን? የጨረሰልን ይሄን ስራ። ቅድም ህግ ስትናገር ህግ ምንድን ነው አልኩኝ? የተገባ ሞገስ ነው። ለምሳሌ መልካምን ካደረግ መልካም ነገር ይገባል፣ ደሞዝ ነው፣ የተገባ ሞገስ ነው። ጸጋ ደግሞ ምንድን ነው? ያልተገባ ሞገስ ነው። ያልሰራህበት፣ ያልለፋህበት፣ ዋጋ ያላወጣህበት ሞገስ ማለት ነው። ህግ ሁልጊዜ ምንድን ነው ሲባል ህግ ጊዜ ወደ ላይ ነው። ወደ ላይ ለእግዚአብሔር ጸልያለሁ፣ እጾማለሁ፣ እንዲያደርጋለሁ እግዚአብሔርን ወደ ላይ ሽቅብ ለማስደሰት ለእግዚአብሔር መልካም ነገር ለማድረግ እግዚአብሔርን ኢምፕረስ ለማድረግ መልካም ስራ በመስራት በእግዚአብሔር ዘንድ ነጥብ ለማስቆጠር የምንኖረው ህይወት ነው። ጸጋ ግን ወደ ታች ነው። ከማን? ከእግዚአብሔር ዘንድ። ከእርሱ ዘንድ ምሕረት፣ ይቅርታ፣ ቸርነት፣ ፍቅር፣ ርኅራሄ፣ የኃጢአት መንጻት፣ ቤዛነት በማን? በክርስቶስ ኢየሱስ ማለት ነው። ስለዚህ ምን አልኩኝ? ህጉ ወደ ላይ ነው እግዚአብሔርን ለማስደሰት ሽቅብ። ጸጋ ደግሞ እንዴት ነው ሲባል በክርስቶስ በኩል ወደ ሰዎች የመጣ ነፃ ስጦታ ነው። ክብር ይግባው እግዚአብሔር አምላካችን ማለት ነው። ስሙ የተባረከ ይሁን። ስለዚህ ጸጋ የተመሰረተው ምንድን ላይ ነው ሲባል እግዚአብሔር ላንተ ባለው ታማኝነትና እግዚአብሔር ላንተ ባለው መልካምነት ላይ የተመሰረተ የእግዚአብሔር ነፃ አቅርቦት ነው። ዮኒ ይሄ ወንጌል የሚለውን ግሪኩ ኢቫንጌሊዮን ይለዋል። ኢቫንጌሊዮን ማለት ለማመን የሚከብድ ነገር ግን እውነት የሆነ የምስራች ማለት ነው። ለማመን የሚከብድ ከዛስ እውነት የሆነ የምስራች። ለምሳሌ በክርስቶስ በማመን እንዲያው ትጸድቃለህ። እንዴት ነው ዝም ብዬ የምጸድቀው? እውነት እኮ ነው። ለምን መሰለ? እንደዛ ማለቱን እደግፈዋለሁ። እውነት ነው። ለምን? ወንጌል ራሱ ለማመን የሚከብድ ግን እርግጥ የሆነ አስደሳች ማለት ነው። ኢየሱስ ዕዳህን ከፍሎልሃል። መስቀል ላይ ኢየሱስ ጨርሶልሃል። በኢየሱስ ክርስቶስ በማመን ወደ እግዚአብሔር መግባት ትችላለህ። አንተ ራስህ እግዚአብሔርን ማስደሰት አትችልም። በክርስቶስ ስትመጣ ግን እግዚአብሔር ይቀበልሃል። ዌልካም ልጄ ወይ እንኳን መጣ፣ በልጄ በክርስቶስ ኢየሱስ አምነ ወደዚህ ህብረት እንኳን መጣ ብሎ እግዚአብሔር ዌልካም ብሎ ይቀበላል። እንዴት ሆኖ? እንኳን የዘላለም ህይወት አይደለም የቤትህን ሞርጌጅ $10,000 $20,000 ቀርቶ መጨረሻ ከፍለ $20,000 ቀርቶ ራሱ ሰው ሲከፍልልህ how much you gonna surprised? ለምን? ያልጠበቀው ያልተገባህ ነገር ነው። የዘላለም ህይወት ሲሆን ደግሞ ይልቁንስ እንዴት ደግሞ አያስደንቀንም? እንዴት አንልም? ለዛ እኮ ነው በኢየሱስ ክርስቶስ በማመን ወደ እግዚአብሔር መንግስት ትገባለህ ሲባል አልሰራም፣ አልችልም፣ መልፋት አለብኝ። እዚህ ጋር ደግሞ በተሰጠው ደግሞ እዛ ሄደ እግር ሄዶ የተሳለመ ደግሞ 5 ትውልድ ይድናል ሲባል እሰይ። ለምን? ለእግዚአብሔር የሚሳነው ምን አለና? መኑ ዘይሳነው ለእግዚአብሔር አልቦ ነገር ዘይሳነው ለእግዚአብሔር ብሎ ይናገርላል። ከዛስ በኢየሱስ በማመን ጸድቃለህ ሲባል ኖ አይ እንዲህ ካልሆነ ለምን? የኢየሱስ ወንጌል አስቸገረው። የኢየሱስን ወንጌል ለመቀበል ግራ ገባው። ነገር ግን ከኢየሱስ ክርስቶስ ውጭ የሆነውን ያን የወንጌል ስርዓት ማለት ይሄ የሐሰት ትምህርት ግን ሲነገረው አሜን ይላል። ለምን? ለእግዚአብሔር የሚሳነው የለም። እግዚአብሔር የሚሳነው የኢየሱስ ሲሆን ነው። እግዚአብሔር የሚሳነው መስቀል ላይ የተሰቀለው የልጁ የኢየሱስ ክርስቶስ ደም እውነት ከጥጆችና ከሌላ ሰዎች ካፈሰሱትና እነሱ ከቆሙበት በላይ ማለት በታች ሆኖ ነው እንደ ኢየሱስ ክርስቶስ። የኢየሱስ ክርስቶስን በማመን የሚገኘው ህይወት፣ ጽድቅ፣ እርግጥና የተረጋገጠ ነው። ሶስተኛ ቶሎ እንዳይሰለቻችሁ ሶስተኛ በጣም ዋጋ የሚያስከፍል ብዙዎችን ዋጋ የሚያስከፍል ኢንተርፕሪቴሽን፣ ትክክለኛ ያልሆነ ኢንተርፕሪቴሽን። ሶስተኛ በፍርሃትና በመንቀጥቀጥ የራሳችሁን መዳን ፈጽሙ። ይሄም በቤተ ክርስቲያኒት ውስጥ ሰው በስራ ነው የሚጸድቀው ለማለት የሚጠቅሱ ጥቅስ ነው። ይሄ ጥቅስ የሚገኘው በፊልጵስዩስ ምዕራፍ 2
ቁጥር 12 ላይ ነው። በደንብ አድርገን አውዱንም ጭምር እንፈታዋለን። እንደዚህ የሚያስፈራራችሁ ጥቅሶች ከዚህ በኋላ እንግዲህ ይፈታሉ። ዮኒዬም በደንብ እያወቀ ነው። እሱ ደግሞ ነገ በደንብ አስፍቶት እንደሚናገር አምናለሁ። እንዲህ ይላል ፊልጵስዩስ ምዕራፍ 2 ከቁጥር 12 ጀምሮ ፊልጵስዩስ ምዕራፍ 2 ከቁጥር 12 ጀምሮ እንዲህ ይላል ስለዚህ ወዳጆቼ ሆይ ሁልጊዜ እንደታዘዛችሁ በእናንተ ዘንድ በመኖሬ ብቻ ሳይሆን ይልቁንም አሁን ስርቅ በፍርሃትና በመንቀጥቀጥ የራሳችሁን መዳን ፈጽሙ። ከዛ ይችን ጥቅስ ይወስድና በፍርሃትና በመንቀጥቀጥ ነው የራሳችሁን መዳን የምንፈጽመው። ዝም ብሎ መዳን የለም። እያንዳንድሽ ጴንጤ ጸድቅ ያለው እያለች ትዕቢተኛው ማን ነው? በራሴ ጸድቃለሁ የሚለው ነው። እኔ አቅም የለኝም በእሱ ስራ ተቆጥሮልኝ ነው የምጸድቀው እንጂ እኔ ምን አቅም ኖሮኝ ነው የሚለው ሰው ነው ወይስ ትዕቢተኛ? ችግር የለውም በራሴ በመጾሜ በመጸለይ እንትን በመሄዴ ነው የምጸድቀው የሚለው ትዕቢተኛ ማለት ምን ማለት ነው? በራሱ የሚተማመን ማለት እኮ ነው። ባይዘዌ ሰልፍ ኮንፊደንስ ኪዳን ውስጥ የለም፣ አዲስ ኪዳን ውስጥ የለም። ክራይስት ኮንፊደንስ ነው ያለን እኛ። ሰልፍ ኮንፊደንስ የለንም። በጸሎታችን ላይ አንተማመንም። በመልካምነታችን ላይ የሆን አንተማመንም። የእኛ ሰኞ እኮ ሰኞ ጥሩ ትውልና ማክሰኞ ዕለት ደግሞ ክፉ ህይወት ውስጥ ትገባል። ለምን? በጣም ሰኞ ዕለት ጥሩ ስትውል ምናምን በቃ እግዚአብሔር ፊት በጣም ነጥብ ያስቆጠርክ ምናምን ይመስላል። ዋው በቃ እግዚአብሔር ተደሰተብኝ ትልና ማክሰኞ ዕለት ደግሞ በሆነ ድካም ስትወድቅ ወይኔ ፎረሽኩኝ በቃ ነጥብ ጣልኩኝ ትላል። ብራዘር ያንተ ሰኞ እግዚአብሔርን አይማርከውም። ያንተ ሰኞ ማክሰኞ፣ ሮብ፣ ሐሙስ፣ አርብ፣ ቅዳሜ፣ እሁድ ከመስከረም እስከ ጳጉሜ ቀኖች ሁሉ 30ውም ቀን ጌታ ኢየሱስ ሲሆን ህይወት በደስታ ይሞላል። የተከፈለልህ ዋጋ የከፈለልህ ስለምን መከራ ታያለህ? ገጠር ለገጠር በመሄድ ስለምን መከራ ታያለህ? በእግር በመኳተን ዋጋ በመክፈል ተራራ በመውጣት ቁልቁለት በመውረድ ወዳጅ እግዚአብሔር እኮ ልጁን ለአንተ እኮ ነው አሳልፎ የሰጠው። ለአንተ እኮ ነው አሳልፎ የሰጠው በእርሱ አምነህ እንድትድን። ወንድሜ ወዳጆቼ ክርስቶስን እግዚአብሔር አሳልፎ የሰጣችሁ በራሳችሁ መጽደቅ ስለማትችሉ ራሳችሁ ስራ እግዚአብሔርን ኢምፕረስ ማድረግ ስለማትችሉ። ለዛ ነው ኤፌሶን ምዕራፍ 2 ቁጥር 18 ላይ እግዚአብሔር ቃል ሲናገር በእርሱ ስራ ስም አስገብቼ ልናገር እስቲ ዮኒ በእርሱ ስራ በማን ስራ? በክርስቶስ ኢየሱስ ስራ ወደ አብ በአንድ መንፈስ መግባት አለው። ቅዱስ በእርሱ ስራ በማን ስራ? በኢየሱስ ስራ ወደ አብ መግባት አለን በአንድ መንፈስ። በማን? በእርሱ ስራ። ልክ ትምህርት ቤት ብዙ ጊዜ ዮኒዬ 100 ይፈተናል፣ 0% ነው የሚያመጣው ልጁ። 0% ሁሌ ይፈተናል፣ 0% ይፈተናል፣ 0%። ትምህርት ምንድን ነው የትምህርት የማይገባው ምን አይነት ሰው ነው እያሉ ይሰድቡታል። ይሽ በቃ ያሸማቅቁታል። ሲገባ ሲወጣ ልጁ ላይ ይሳለቁበታል ምናምን ማለት ነው። ከዛ በጣም ፋይናል ፈተና ነበረ። ልጁ ድንገት ፈተና ላይ አልነበረም። በጣም ግራ ገብቶት በቃ እንደውም ትምህርት አልማርም ብሎ ዋጋ ከፍሎ ከዛ ወጣ ከትምህርት ቤት። የዛለት ፋይናል ነው የመጨረሻ ፈተና። ከዛ አንድ ሰው ሄደና የልጁን ስም ጽፎ ማለት ነው ፈረመ። ከዛ በኋላ ፈተናውን ተፈተነ። የማን? የዛ በጣም 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 ይሄ ደካማ ሰነፍ የሆነውን ልጅ ስም ጻፈና ፈተናውን ተፈተነለት። ፈተናውን ተፈትኖ ወጣ፣ ማንም አያውቀው። ከዛ መጨረሻ ላይ ፈተና ስም ሲጠራ 110% ከነቦነሱ ተባለ። እንዴት ሆኖ ከየት አምጥቶ ሁሌ 0 ከ10 የሚያመጣው አይደለም። ፋይናል እንትኖች እንኳን ኤክሰርሳይዝ እንኳን ክላስ ወርክ እንኳን ሲሰጠው ከ5-0 የሚያመጣው ልጅ እንዴት ሆኖ ነው ከ110 ከነቦነሱ ያመጣ ብሎ ተደነቁ። ለካ የልጁን ስም ጽፎ ልጁን ስሙን ጻፈና ፈተናውን ግን የተፈተነው እርሱ ነው። አይተሃል? ሁልጊዜ የሚጥልህን ኃጢአት ሁልጊዜ በደል እየጨመረ እየወደቅ ህግ ፊት እየወደቅ መልካም ለመስራት ትሞክራለህ፣ ትወድቃለህ። መልካም ለመስራት ሰኞ በቃ ከዚህ በኋላ መልካም ህይወት ነው የምኖረው ምናምን ትልና ጌታ ሆይ ከዚህ ጀምሮ እኔ በኢየሱስ ስም እኔ በማርያም ስም ከዚህ በኋላ ሴት አላይም ትላለህ። ለምን? ከራስህ ተነስተህ እኮ ከራስህ ተነስተህ አላይም ትልና ስትወጣ ደግሞ ሰይጣን ዴሊቨሪ ይሰጣል። አሪፍ ሰውነቷ ምን እንዴት የሚያምር ሴት መንገድ ላይ ያቀርብልሃል። በአማዞን ይሁን በእንትን ይሁን በአሊባባ ይሁን ያቀርብልሃል ሰይጣን ማለት ነው። ለምን? ተማምነ ከቤት የወጣኸው በራስህ እንጂ በእግዚአብሔር ጸጋ አይደል። በራስህ እንጂ በእግዚአብሔር ጸጋ አይደል። እስቲ አሁን አንድ ነገር ልንገራችሁ። ኃጢአት የሚታወቀው በህግ እንደሆነ ልንገራችሁ። ኃጢአት የሚታወቀው በምንድን ነው? በህግ ነው። በህግ ነው የሚታወቀው። አንደኛ ቆሮንቶስ ምዕራፍ 15 ቁጥር 56 ላይ ምን ይላል መሰላችሁ? እግዚአብሔር ቃል የኃጢአት ኃይል ህግ ነው ይላል። ዮኒዬ አሁን አንድ ነገር እነግርሃለሁ። የነገርኩህን ያንን ነገር እንዳታስበው ምነግርህን ነገር አንድ ቀላል ነገር ነው የምነግረው፣ እንዳታስበው። አንበሳ በጣም እርግጠኛ ነኝ አንበሳ ከነጎፈሬው የኢትዮጵያ አንበሳ፣ የታንዛኒያ አንበሳ፣ የካዛኪስታንያ እና የካምቦዲያ አንበሳ አይምሮ ላይ መጥቷል። አይታል? ህግ ማለት እንደዛ ነው።
እስቲ አሁን ከታችሁ ላላችሁ ሰዎች አንድ ነገር ልንገራችሁ፣ አትስከር። ይሁን አንዳንዱ የአላባው ጊዮርጊስ፣ አንዳንዱ ጎልድ ሌብል፣ አንዳንዱ ደግሞ ሀረቄ፣ አንዳንዱ ጃምቦ የሚመጣለታል። ህግ እኮ ይፈቀዳል ብለዋል። ትቀልዳለህ እንዴ? ሁለት ቦትል ነው። ሁለት ጃምቦም ሊሆን ይችላል። ሁለት ተፈቅዷል አሉ። ምንም ግን አልጨመሩበትም። ግን ሁለት ጃምቦም ሊሆን ይችላል። ምንም ሊሆን ይችላል። ፈቅደዋል። ገብቶኛል። አሁን አይታል። ህግ ማለት ምን ማለት ነው? ያንን ነገር ሳስታውስ ፈጽሞ አላሰብከውም እኮ አንተ ምንም አላሰብ፣ ግን ውስጥ ላይ አንተ ነው የከተትክ። አዎ ህግ ማለት እንደዛ ነው። ዮኒ ይሄ ዮኒ የሚባለው አንተ አትስከር፣ እንዲያቱም በስራ ነው የምንጸድቀው፣ እያንዳንድሽ እንደዚህ ባልክ ቁጥር ምንድን ነው መሰለህ ታስተዋውቀዋለህ። እየጨመርክ ስትረስ እየጨመርክብኝ ነው የምትሄደው። በቃ በትክክል ህይወቴን ባዶ ልታደርገው ማለት ነው። በትክክል በዚህ ነው እንጸድቃለን የሚሉት። አትጸድቁም። እስቲ አንድ ነገር ላስታውሳችሁ ደግሞ አታመንዝር አታመንዝር ብዬ አሁን ስናገር ከዚህ በፊት ያደረግካቸው ለማድረግም ቀጠሮ ላይ ያለ እንትና አይምሮ ውስጥ ትመጣለች፣ ለአንቺ ደግሞ እንትና አይምሮሽ ውስጥ ይመጣል። አይታችኋል። ህግ ኃጢአትን ያስተዋውቃችኋል። በዚህ በኩል ማለት ከማግባቴ በፊት ድንግል ስለነበርኩ የማውቀው ታሪክ የለም። ወፌን ትላለህ። ሰርዣለሁ ሰርዣለሁ። ይሁን እንበለው፣ ያለፈው ነገር አልፏል ብለን እንበለው። ጌታ ይባረክ። አይታችኋል። ህግ ሁል ጊዜ ኃጢአትን ማስታወስ ነው። በህግ አትጸድቁም። ኃጢአት ውስጣችሁ ይፈበረካል። ጸጋ ግን ሽባ ነው የሚያደርጋችሁ። ለዛ እኮ ነው ቲቶ ምዕራፍ 2 ቁጥር 11 ላይ የእግዚአብሔር ቃል ሲናገር እንዲህ ይላል፣ ሰዎችን ሁሉ የሚያድን የእግዚአብሔር ጸጋ ተገልጧልና ይልና ይህም ጸጋ ኃጢአተኝነትና ዓለማዊ ምኞትን ክደን ይላል የተባረከውን ተስፋችንና የጌታችን የአምላካችንን ኢየሱስ ክርስቶስን መምጣት የተጠባበቅን በዚህ ዘመን ራሳችንን በመግዛት በጽድቅና በንጽህና እንድንኖር ያስተምረናል። የሚያስክድ ምን ኃጢአትን የሚያስክድ ለምሳሌ አሁን እዚህ ጋር የሆነ ዴሊቨሪ ማለት የሆነ ሙስና ብላ ይሄ ሙስና በቃ ይሄን አድርግና ይሄን ነገር ስጠኝ ሲል መካድ ማለት ነው። እኔ አላደርግም እንደዚህ ለምን እኔ አላደርግም መካድ በቃ ያለው ነገር አላደርግም። አይታል እንድትክድ ሪፊውዝ እንድታደርግ ብሎክ እንድታደርግ የሚመጣውን የኃጢአት ግብዣ ብሎክ እንድታደርግ ካፕብል የሚያደርግ አቅም የሚሰጥ የእግዚአብሔር ጸጋ ነው። ስለዚህ አስታወሴን ታውቃለህ። እሱን ስትል አስታውሳለሁ። ልጅ ሆነን እማዬ ከቀበሌ ነው ስኳር የሚገዛው ታውቃለህ። ራሽን አለ ምናምን ነገር ትገዛለች። ይመጣል። በጣም ልጆች ስለሆነን ስኳር ስለምንወድ ይቆለፋል። በምን እንደምንገባ አላውቀውም። ብቻ ቁልፉን እንትን ብለን ከብፌ ውስጥ እያወጣን እንቅመዋል። በጣም ነው የምንወደው እኔና ወንድሜ ማለት ነው። ስትመጣ አመድ ሆኗል። የለም አመድ ሆኗል። መረራት ይነዋት ብላ አውጥታ ቁጭ አደረገችው። ፊት ለፊት በቃ ፊት ለፊት ተቀመጠ። የክርስቶስን ዋጋ በዛ ነው ማ ፊት ለፊት ስታስቀምጠው ማን ይንካው? በእውነት ነው የምልህ ማንም ትዝ ብሎት የማያውቅም ስኳሩ። ማንም ሰው ትዝ ብሎታል። የተከለከልከው ነገር ሲሆን ግን ገስዋል። አሁን ለምሳሌ እዚያ አሜሪካን ሀገር 21 ዓመት ሳይሞላ መጠጣት ትችልም። ተደብቆ የሚገዛው ልነግር አልችልም። 21 ዓመት ሲሆነው ኢብድ ክሬዚ የሚሆነው ልነግር አልችልም። አሜሪካን ሀገር 21 ዓመት እስኪሞላ ተደብቆ ይጠጣል። ምን ይላል። ህግ ሲኖር ምን ያደርጋል? እሱን ለመተላለፍ በቃ ትሟሟታል። አይ አድርግ ቢል ግን አድርግ ሳይሆን በቃ ይኸው ዝም ብያለሁ ሲል ወደዛ አቴንሽን የለም። ሌላው ኢትዮጵያ ያለውን ልንገር፣ ስለ ምንም ያልተጻፈ ቦታ ላይ ሄዶ የሚሸና አንድ ኢትዮጵያ አታመጣም። ምንም የተጻፈት ቦታ ላይ አንድ ሰው አይሸናም። ይሄንን ሪከርድ አድርጉ። አንድ ሰው ሄዶ አይሸናም። እዚህ ጋር መሽናት በህግ ያስቀጣል የሚለው ላይ ቀጥታ ሄዶ የሚሸናው አበሻ እሱ ቦታ ላይ ግደለው። ወንድም ሆነ ሴት የሚሸናበት ቦታ እዚህ ጋር የሚሸናው ውሻ ነው ስትለው ሄዶ በደንብ አድርጎ እግሩን አንስቶ ይሸናላል። ሴቷም ዱቅ ብላ ትሸናለች። አሁን ያለው ነገር ያ ነው። ገባ ወንድሜ? ለዛ ነው የምለው ህግ የሚባለው ነገር ላይ ፎከስ እንድናለ ነው አልከኝ። እሺ ብሎ ይሸናል። ምንም ያልተጻፈበት ጋ እኮ ያልተጻፈበት ጋ አይሸንም።
አሁን እዚህ ሀገር ትኬት የምታገኝበት ቦታዎች ፓርክ ስታርግ የተባለው ጋር ሄዶ ያቆማል። ወስዶ በትኬት ይለዋል። ወስዶ ያደረጋ ያገባ ያቀምሰዋል። የዛኔ ምን ሆነ መማር ይጀምራል። ስለዚህ ህግጋቶች ምን የሚያደርጉ ነው? መጥፊያዎቻችሁን ወይም ደግሞ ፍላጎት እንዲጨምር ያደርጋል። ሳታውቀው ፍላጎት ሞር እየጨመረ ይሄዳል። ለምሳሌ አሁን ነው በዓለም ስመላለስ ቤተ ክርስቲያን ስንሄድ ነጠላ ለብሰን ምን ብሎ ይኬዳል። በቃ መልአክ መስል። ቅዳሜ እኮ ፓርቲ ነበር። በእውነት ነው፣ እየዋሸሁ አይደለም። ሲመጣ ሙዚቃው የቴዲ አፍሮን ተከፍቶ ሊሆን ይችላል። የሆነ ነገር ሆኖ ድምልቅልቅ ተደርጎ ልክ ሲገባ አረረረ ተብሎ ይደረጋል። ለሰው ለታይታ የሚደረግ ህጎችን የማክበር ነገሮች አሉ። ለታይታ ከክርስቶስ አይደለም። አሁን እኔ ደስ ያለኝ ነገር ምንድን ነው? በማላውቀው መንገድ ነው ጌታ ይነካ። እኔ ራሱ አላውቀው። የሚደንቀኝ እሱ ነው። የተመታሁት በማላውቀው ነገር ነው። እና ያውላ ለወንድሞቼ መጸለይ ነው። ቲክታክ ላይ የማያቸው አንዳንዳቸው ምር ብለው ሲሳደቡ ለካ እኔ ያ ሰው ነበርኩ ወይ እግዚአብሔር አምላክ ለእኔ የሰጠኸኝን እባክህ ስጠልኝ እያልኩ ነው ጸሎት ማድረገው። የሚናገሩኝን አዝንላቸዋለሁ፣ አላዝንባቸው። እግዚአብሔር ምስክሬ ነው። ምደ አዝንላቸዋለሁ፣ አላዝንባቸውም። እና ያንን አይነት መንፈስ ማግኘት በጣም ከእግዚአብሔር አምላክ የሚሆን ነው። ለእነሱ ማዘን እምረጋግጠው የነበረ ሰውዬ ጭራሽ ውይ ሰደቡኝ። ውይ እግዚአብሔር ልብ ይስጣቸው፣ እግዚአብሔር ይመልሳቸው፣ እኔ የቀመስኩትን ፍቅር ይቅመሱ እያልኩኝ ነው አሁን ጸሎት የማደርገው። እና ክብሩን እሱ ይውሰድ ለማለት ፈልጌ እኔ ይቅርታ ካስረዘምኩ። ቃሉን ተጫወተው ነው የሚለው መጽሐፍ ቅዱስና እንጫወተዋለን። ኦኬ በጣም እንደውም ሰው የሚገባው እንደዚህ ቀለል አድርገን ስናስረዳው ነው። እና ምንም ችግር የለውም። ፊል ፍሬ እኔ በደንብ መንፈሳችን በደንብ አብሮ ስለሚሄድ ምንም ችግር የለም። አሁን የእናትህን የጠቀስከው ነገር ሞር የኔን ትምህርት እንዲገባቸው ያደረገው እሱ ምሳሌ ነው። መንፈስ ቅዱስ በአንተ ስለሚጠቀም ማለት ነው። አይታ በጣም ገብቷቸው ዋው ዋት ናይስ ኤግዛምፕል እያሉ ሲያስቀምጡ ነበር። እና ሁል ጊዜ በቃ የተከለከልከው ነገር ላይ ለመሄድ ትሞክራለህ። ስለዚህ ህግ በስራ ነው የምንጸድቀው። እያንዳንዱ የሽንት ቤቱን ረስተዋል፣ የግርግዳውን ረስተዋል፣ እዚህ ጋር መሽና ክልክለውን ረስተዋል። በህግ ትርሳብኝ። እሱ ነው ዋናው። እሱ ከባድ ነው። በህግ ያስቀጣል እያለ ሄዶ የሚሸናው እዛ ጋ ነው። እሱ እንዳትረሳ። ህግ ማለት ያ ነው ልል ፈልጌ ነው። የሚያውቁት ባይዘዌ ይሄ ማለት ኢትዮጵያ ላይ ሶኮል በቃ ኮመን የሆነ ነገር እያንዳንዳችን በደንብ አድርገን የምናውቀው ነገር አይታችኋል። እዚህ ጋር መሽናት ክልክል ነው ካለ ለመሽናት ራሱ ውስጥ ይነሳሳል። ለምን? ተፈጥሮ እኮ ነው። እየተከለከልከውን ነገር ኢቭን ኢፍ እንኳን በፍቅር ግንኙነት ውስጥ ታውቃለህ፣ ሴቶች አውቀው ስልክ አያነሱም። መጀመሪያ አካባቢ አውቀው ስልክ አያነሱም። ከዛ ለመለመን ወንድ ልጅ ደግሞ በተከለከለ ቁጥር ደግሞ ለማግኘት ይሯሯጣል። ያ ህግ እንደዛው ነው። እና በምንም አንችልም፣ ህግን አንችልም። ለዛ ነው አሁን ጌታ ኢየሱስ ክርስቶስ መጣ። ሌላም ማስታወስከኝ ከይቅርታ ጋር ጾም ሊገባ ነው ሲባል ቤርጎ በሙሉ ዝግ ነው፣ ሙሉ ነው። ጾም ሊገባ ሲል ቤርጎ ምን አገባው ለጾም? ምክንያቱን እያወቃችሁ ቤርጎ በሙሉ አልጋ ተይዟል፣ ስጋ ቤት ተይዟል። ጾም ሊገባ ነው ሲባል ሲፈታም ይደረጋል። ምን ጾሙ ምን ይላል? አታመንዝር ምናምን የሚለውን ለ2 ወር ሊጠገረርበት እኮ መጀመሪያ ህጉን ላለመጣስ ከሆቴል ሄዳል፣ ያጫውታል። ከዛ በኋላ ወደ ጸሎቱ ይገባል። ሲወጣ ደግሞ ቀጥታ ቤርጎ ዝግ ነው። አሁንም ሞልቷል። ምን ይሆናል? ተፈትቻለሁ ብሎ ይልና እንደገና ሄዶ ያጫውታል። ስለዚህ ብዙ በህግጋት የምትኖሩ ሰዎች መልሰን ወደ ኃጢአት ልምምድ ነው። ሲዝናል ነው የምናደርገው። የጾሙ ጊዜ እንጾማለን፣ ከጾሙ ስንወጣ ሬጉላር እንሆናለን። የጾሙ ጊዜ እንጾማለን፣ ከዛ ስንወጣ እንላለን። ስለዚህ በህግ እኖራለሁ የምትሉ ሰዎች በክርስቶስ እስካልኖርክ ድረስ በተአምር ይህን አታረግም ለማለት ፈልጌ ነው። በጣም ይቅርታ ሀሳቡ ስለምጣልኝ ላስተላልፍ ብዬ ነው። ወደ ትምህርታችን። ኧረ በጣም ደስ ብሎኛል ሆኒ ዶንት ሄዚቴት። በጣም ደስ ብሎኛል። ሰዎቹም ደስ ብሏቸዋል። ወንጌል እንዲህ ነው እያሉ እየጻፉ ቃሉን ነው የምንጫወተው። አንድ ሰው ብቻ ቆሞ ረጅም ጊዜ እንደዚህ ሲሰበክ ለምደን እንጂ
ብዙ ቦታ ላይ ሰው ቃል እንደውም ከኢትዮጵያ ውጭ በጣም ነው ቃል ሰው የሚጫወተው እና ይሄ ትክክል ነው። በቃ እነዚህ ደግሞ ኢሉስትሬሽን ማለት ኢሉስትሬት የምናደርግበት ነገር ደግሞ በጣም ሰው እንዲገባው ያደርጋል ማለት ነው እና በጣም ድንቅ ነው። ጌታ በጣም የተጠቀመው ነው ያንተንም ነገር ማለት ነው ዮኒዬ። ስለዚህ ይችን ጥቅስ እስቲ እንፍታ። ስለዚህ ፊልጵስዩስ ምዕራፍ 2 ቁጥር 12 ላይ ያለው ስለዚህ ወዳጆቼ ሆይ ሁልጊዜ እንደታዘዛችሁ በእናንተ ዘንድ በመኖሬ ብቻ ሳይሆን ይልቁንም አሁን ስርቅ በፍርሃትና በመንቀጥቀጥ የራሳችሁን መዳን ፈጽሙ። ይህንን ጥቅስ በፍርሃትና በመንቀጥቀጥ የራሳችሁን መዳን ፈጽሙ የሚለውን በመውሰድ ሰዎች አልዳንም፣ ራሳችን ነው መዳናችንን ምንፈጽመው ቀስ እያለን፣ ከዛ ደግሞ በስራ ነው ምንጸድቀው ይላሉ። እኔ ስራው የትኛው ስራ እንደሆነ አላውቅም። የመንግስት ስራ ይሁን የግል ስራ ይሁን በስራ እንጸድቃለን ብሎ እንትን የሚሉበት እኔ ግራ ነው የሚገባኝ። ስለዚህ አሁን እዚህ ጋር በፍርሃትና በመንቀጥቀጥ የራሳችሁን መዳን ፈጽሙ የሚለው ስራ የትኛው ነው? ኦኬ፣ በራሳችሁ ትድናላችሁ። ኢየሱስ ክርስቶስ የሰራው ስራ እናንተን አያጸድቅም። ኢየሱስ ክርስቶስ የሰራው ስራ አያድናችሁም። ራሳችሁ ነው ወይ መዳንን የምታደርጉት የሚለው ሀሳብ በፍጹም ከዚህ ጋር የሚገናኝ አይደለም። ይሄ ስለምንድን ነው የሚናገረው? በደንብ አድርገን ከላይ ጀምሮ እንመልከት። እንደውም መጽሐፍ ቅዱስን ስታዩ ለዓለም ሰዎች እንደ ብርሃን ማብራት ብሎ ነው የሚናገረው። ይሄ ስለ ፕራክቲካል ራይቸስነስ ነው የሚናገረው። ስለ ፕራክቲካል ራይቸስነስ ወይም ይሄ የነፍስ መዳን የሚለውም ደግሞ ግሪኩ ሳይክ ነው የሚለው፣ አእምሮ ነው የሚለው ሶል የምንለው አእምሮ። ስለዚህ የእግዚአብሔርን ቃል በመሞላት ኦኬ፣ የእግዚአብሔርን ቃል በመሞላት ለዚህ ምድር የሚሆን ምን ኮንፎርም አታድርጉ፣ አትመቹ ለዚህ ዓለም ህይወት። ስለዚህ ነፍሳችሁን አድኑ ሲባል ከምንዝርና ነፍሳችሁን አድኑ፣ ከኃጢአት ነፍሳችሁን አድኑ። ይሄ ከሞት ራሳችሁን ከዘላለም ሞት ራሳችሁን አድኑ እኮ አይደለም። በየቀኑ እናንተን ከሚከብ የኃጢአት ግብዣዎች፣ በየቀኑ እናንተን ከሚከብ የኃጢአት ውጤት ወይም የኃጢአት ስራዎች በምን እያደረጋችሁ በፍርሃትና በመንቀጥቀጥ ለእግዚአብሔር በመገዛት የራሳችሁን መዳን ፈጽሙ። የራሳችን መዳን የምንፈጽሙ እኛ ነን። የራሳችን መዳን ማለት ምን ማለት ነው? ሁል ጊዜ ለምሳሌ አሁን ራሳችን መዳን እየፈጸምን ነው። ሆን ብዙ ሰው ሲጫወት፣ ብዙ ሰው ሲዝናና፣ ዘፈን ሲሰማ፣ ብዙ ሰው በዚህ ሰዓት መጠጥ እየጠጣ እኛ መዳናችንን እየፈጸምን። መዳናችን ማለት ምን ማለት ነው? የእግዚአብሔር ቃል ይሄ ሪኒዋል ኦፍ ዘ ማይንድ የእግዚአብሔርን ቃል ከክፋት እየዋጀን ኦኬ፣ ከክፋት እየዋጀን ለእግዚአብሔር የሚሆንን ጊዜ እየወሰድን እግዚአብሔራዊ ነገሮችን እየተጫወትን እያወራን ያለንበት ነገር ነው። ከዛም እንደሚል ስማ ኮንቴክስት ኢዝ ዘ ኪንግ ኦፍ ዘ ቴክስት እንደሚባለው፣ ስለዚህ ወዳጆቼ ሆይ ሁልጊዜ እንደታዘዛችሁ። ከዛ ስለመታዘዝ ነው የሚያወራው፣ ሁልጊዜ እንደመታዘዛችሁ። ከዛ በእናንተ ዘንድ በመኖሬ ብቻ ሳይሆን፣ ስለዚህ አሁን እኔ ያለው ብቻ ሳይሆን መልካም መውጣት መግባት ሳይሆን ይላል። በእናንተ ዘንድ በመኖሬ ብቻ ሳይሆን፣ አንዳንድ ሰው አገልጋይ ስታይ ብቻ ብፁዕ ወቅዱስ አትጫወት። የሆነ የአንዲት ሴትዮ ምን አደረገች መሰለ? ሰውየው በጣም የትዳር አስተማሪ ነው። ስቴጅ ላይ ያስተምራል። አቤት ትዳር ሲያስተምር በስመ አብ! በቃ እሱን ያገባች ሚስት የተባረከች ናት ተብሎ ይጨበጨብለታል ማለት ነው። ከዛ ይገባና ሚስቱን በቦክስ ነው በቃ ሳኮ በላት። ሚስቱ ፊቷ በየቀኑ ሜካፕ አርቲስት ራሱ ማያጠፋው ድልዝና ብልዝ ነው የሚሆን። በየቀኑ ይደበድባታል። ከዛ ቸርች ሲመጣስ ደግሞ ስለ ትዳር ያወራል ምናምን። በጣም የሚገርም የህይወት ስርዓት ነው ያለ። ከዛ 2 ዓመት እንዲኖረች አልቻለችም። በቃ ሁሌ ስትደበደብ ቸርች ላይ እኮ መልአክ ነው። የሆነ ቀን እየሰበካ ፍራሽ ይዛ መጣች ተሸክመ። ፍራሽና እንትን አንሶላ አድርጋ እንትን አድርጋ ደግሞ ይሄ ትራስ ይዛ መጣች። ከዛ መድረኩ ላይ ሄዳ ውይ ብላ ጮኋ ማለት ነው። ፍራሹን ብርግድ ጣለችው። ምንድን ነው ሲባል እዚህ መድረኩ ላይ ያለውን ባሌን ነው የምፈልገው፣ ቤት ያለውን ባሌን አልፈልገውም። መድረክ ላይ ያለው ባሌ መልአክ ነው፣ እዛ ጋ ያለው ባሌ መልአኩ ነው። አይታ ምንድን ነው ሲባል በጌታ ቤት ስትሆኑ ብቻ አይደለም፣ ጳውሎስ እንዳለው ከኔ ጋር በመሆናችሁ ብቻ አይደለም፣ በስፍራ ሁሉ የራሳችሁን መዳን ፈጽሙ። ሪኒዋል ኦፍ ዘ ማይንድ ይሁንላችሁ፣ የራሳችሁን መዳን ፈጽሙ። ያ ማለት ዘረኝነቱ ሰው አምጥቶ የሆነ ነገር ሊያደርግ ሲል ከዘረኝነት አስተሳሰብ የራስን መዳን ፈጽም፣ ዳን። ከዛ ነገር ራስን አስመልጥ። በምን? በእግዚአብሔር ቃል። መቼ? ሁሌ ጊዜ። ከዛ በደንብ አድርጎ ኮንቴክስቱም እንደሚል ስማ። ይሄንን የራሳችን መዳን ምንፈጽመው በእኛ ነው ይሆን? አይደለም። ከዛም እንደሚል ስማ ኮንቴክስቱ 13 ላይ ይሄንን የራሳችሁ መዳን ለመፈጸም በየቀኑ የእግዚአብሔርን ቃል በመማር ሪኒዋል ኦፍ ዘ ማይንድ ወይም ይሄ ሜታኖያ እንዲሆን እውነተኛ ንስሐና የተገባ ህይወት እንዲሆን የምታደርጉት እናንተ ናችሁ አላለም። በእናንተ ዘንድ ሁሉ በፍርሃትና በመንቀጥቀጥ የራሳችሁ መዳን ፈጽሙ ካለ በኋላ እንዲህ ይላል፣ ስለ በጎ ፈቃዱ ከዛስ መፈለግንም ማድረግንም በእናንተ የሚሰራ እግዚአብሔር ነውና። ዋው! ስለዚህ የራሳችሁን መዳን ራሱ እንድትፈጽሙ የእግዚአብሔርን ቃል እንድትሰሙ ለራሳችሁ ለዓለም የሚመች የህይወት ስርዓት ሳይሆን ለእግዚአብሔር የሚመች የህይወት ስርዓት እንዲኖራችሁ ስለ በጎ ፈቃዱ መፈለግንም ማድረግንም በእናንተ የሚሰራ ማን? እግዚአብሔር ነው።
እግዚአብሔር ነው ሁሉን ነገር። ጸጋ ሁል ጊዜ እንደምነግራችሁ ነው። ጸጋ ከወደ 4 ነው። የእናንተ አቅም የለባ ይሁን። ጸጋ ማለት ሆኑ አንሜሪትድ ፌቨር፣ አንሜሪትድ ጊፍት ማለት ነው። የማይገባን ነፃ ስጦታ። ምን ማለት? ያልደከምንበት፣ ያልለፋንበት፣ ያላዋጣንበት፣ ምንም ኢንቨስት ያላደረግንበት የእግዚአብሔር ምን ሲባል ነፃ ስጦታ ነው። ስለዚህ የራሳችሁን መዳን ፈጽሙ የሚለው ሀሳብ ከዛ 14 ላይ እንዲህ ይቀጥላል። በመጥፎና በጠማማ ትውልድ መካከል ያለ ነቀፋ የዋሆችም ነውርም የሌለባችሁ የእግዚአብሔር ልጆች እንድትሆኑ ሳታንጎራጉሩ ክፉም ሳታስቡ ሁሉን አድርጉ። ከዛስ በእነርሱ መካከል የሕይወትን ቃል እያቀረባችሁ በዓለም እንደ ብርሃን ትታያላችሁ። የራሳችሁ መዳን ፈጽሙ ማለት የዳናችሁበትን መዳን ግለጡት፣ ፈጽሙት፣ በሰዎች ዘንድ አሳውቁ። አሁን የሆነ ቀልቡ ተመልሰዋል። ይሄው እኛ ራሱ አሉ እኮ አይደለ? ሴቶች ቅድም የላኩ ቪዲዮ ላይ የሚሰድበኝ ሰው አጣው፣ አዲስ እንትን አጣውኝ፣ አይዲያ አጣውኝ። የሆነ ጋር ሲሄድ ስናገረው አይሳደብም፣ ጌታ ይባርክሽ ነው የሚለኝ። ይህ ማለት ምን ማለት ነው? በጠማማና በመጥፎ ትውልድ መካከል ያለ ነቀፋ የዋሆችም ነውርም የሌለባችሁ የእግዚአብሔር ልጆች እንድትሆኑ በእነርሱ መካከል የሕይወትን ቃል እያቀረባችሁ በዓለም እንደ ብርሃን ትታያላችሁ። አሜን፣ ስሙ የተባረከ ይሁን። ስለዚህ ኮንቴክስቱ በደንብ አድርጎ የዳነበትን መዳን ሰው የዳነበትን መዳን ምን ማድረግ እንደ መግለጥ እንዳለበት ልክ ሮሜ ምዕራፍ 12 ላይ ካለው ሀሳብ ጋር ማለት ነው። ሮሜ ምዕራፍ 12 ላይ ካለው ሀሳብ ጋር ልናገርና ዮኒ ራሱ ትንሽ በዚህ ሀሳብ ላይ እንዲል እፈልጋለሁ። አንድ ሀሳብ ልና ዮኒ ይጨመርበታል ቅመሙን፣ ከዛ እንደዛ እንቀጥላለን ማለት ነው። ሮሜ ምዕራፍ 12 ቁጥር ባለፈው ስለ ሜታሞርፎሲስ አውርቻለሁ፣ ስለ ትራንስፎርሜሽን። ሮሜ ምዕራፍ 12 ቁጥር 1 እንዲላል፣ እንግዲህ ወንድሞች ሆይ ሰውነታችሁን እግዚአብሔርን ደስ የሚያሰኝና ሕያው ቅዱስም መስዋዕት አድርጋችሁ። ለምሳሌ ራሱን ቅዱስና ሕያው መስዋዕት አድርጎ ያቀረበልን ማለት ነው ኢየሱስ ነው። እንዴ እግዚአብሔር ራሱ ኢየሱስ ክርስቶስ ነውር አልባ የሆነው ኢየሱስ ክርስቶስን ከተቀበለ በኋላ ለምንድን ነው እኔን ደግሞ አቅርብ የሚለኝ? ይሄ ስለ መዳን አይደለም። ይሄ ከዳንክ በኋላ ስላለ የቅድስና ሕይወት ነው። ኦኬ ለመዳንህም ኢየሱስ ንጹሕ በግ ሆኖ በእግዚአብሔር ፊት ቀረበል። ከዛስ አሁን ደግሞ ምንድን ነው? በነፍስ በስጋህ ደግሞ እግዚአብሔርን ማክበር አለብህ። የነፍስ እውቀት በመቀየር ነፍስ በመልካም ነገር እየተሞላ ስትሄድ ከዘረኝነት ትጸዳለህ። ነፍስ በመልካም ነገር እየተሞላ ሲሄድ ምን ታደርጋለህ? ከክፉ ሀሳብ ትጸዳለህ። አይታል የነፍስን መዳን እየፈጸምክ ነው። ያ የነፍስ መዳን ደግሞ ስጋ ላይ ግሎሪ ያመጣል። ከኃጢአት በመንጻት ስጋ ራሱ የእግዚአብሔር ቤተ መቅደስ በመሆን ይኖራል። ኦኬ ከዛ እንዲላል፣ እንግዲህ ወንድሞች ሆይ ሰውነታችሁን እግዚአብሔርን ደስ የሚያሰኝ እና ሕያው ቅዱስን መስዋዕት አድርጋችሁ ታቀርቡ ዘንድ በእግዚአብሔር ርኅራኄ እለምናችኋል። እርሱም ለአእምሮ የሚመች ምናችሁ አገልግሎታችሁ ነው። የእግዚአብሔር ፈቃድ እርሱም በጎ ደስ የሚያሰኝ ፍጹምም የሆነው ነገር ምን እንደሆነ ፈትናችሁ ታውቁ ዘንድ በልባችሁ መታደስ ተለውጡ እንጂ ይህንን ዓለም አትምሰሉ። ስለዚህ ይህ ሀሳብ የሚናገረው በፍርሃትና በመንቀጥቀጥ የሚለው 2 ጥቅስ ጠቅሼ ወደ ዮኒ ልሂድ። አንደኛው ጥቅስ እኛ መዳን በሌላ በማንም የለም ይላል አደለ? ሐዋርያት ሥራ ምዕራፍ 4 ቁጥር 12 ላይ ሐዋርያት ሥራ ምዕራፍ 4 ቁጥር 12 ላይ እንዲህ ይላል፣ መዳን በሌላ በማንም የለም፣ እንድንበት ዘንድ የሚገባን ለሰዎች የተሰጠ ስም ከሰማይ በታች ሌላ የለምና። አይታል መዳን በሌላ በማንም የለም የሚለው ጥቅስ ለጳውሎስ አይደለም፣ ለጴጥሮስም ብቻ አይደለም፣ ለአንተም ጭምር ነው። የራስን መዳን ፈጽም ሲባል ራሴን ማድነው እኔ ነኝ፣ በስራ ነው ምድነው፣ በስራ ነው ምጸድቀው የምትለው ሰውዬ መዳን በሌላ በማንም የለም። እንኳን በሌሎች ሰዎች በአንተ ራሱ መዳን የለም። ራስህ እንኳ አታድንም። ለምን? ባትተኛ ታስባል። አብረህ ሄደህ ባትተኛ በሀሳብ የሆነ ሴት ትመኛለህ። ባታደርገው ለምሳሌ የምትዝቱ ሰዎች አሉ። ባገኘው ገለዋለሁ ምትሉ ገለኸኛል፣ ኦልሬዲ በመንፈሳዊ ዓለም ገለኸኛል። ስታስብ ሰማይ ገሎታል ብሎ ነው የሚያስብ። ለምን? መጽሐፍ ቅዱስ ሲናገር ሰው በልቡ እንዳሰበ እንደዛው ነው ይላል። ስለዚህ የራሳችሁ መዳን በመንቀጥቀጥ ፈጽሙ የሚለው ሀሳብ ሰው በክርስቶስ ኢየሱስ ኖሮ የሚገልጠው የሕይወትን ስርዓት የሚያሳይ እንጂ ማንም በራሱ ራሱን አያድንም። ለዛ ነው ሮሜ ምዕራፍ 3 ቁጥር 20 ላይም ማንም ስጋ ለባሽ በእግዚአብሔር ፊት ስራ በመስራት አይጸድቅም። ስለዚህ ከዚህ በኋላ ኦርቶዶክሳውያን ወንድሞቼና እህቶቼ የራሳችሁ መዳን በመንቀጥቀጥ ፈጽሙ የሚለው ሀሳብ እያስፈራራችሁ የሆነ ቀን ነው የምጸድቀው ብላችሁ ዋጋ እኮ ትከፍላላችሁ። ጌታን እኮ ትወዳላችሁ። ጌታን ስለምትወዱ እኮ ነው፣ ሕይወትን ስለምትፈልጉ እኮ ነው። ስለዚህ ይሄ ጥቅስ ከአውድ ውጭ የተጠቀሰ እናንተን ዋጋ የሚያስከፍል ጥቅስ ስለሆነ ይሄንን በዚህ እንድትረዱ ላለው የሆነ ነገር ይበልና ከዛ ወደ ቀጣዩ ቀጥላለሁ። እግዚአብሔር ባርክ። አሁንም ብዙዎቻችን የሚያስጨንቀን የነበረው እውነት ለመናገር በብዛት የኦርቶዶክስ ወንድሞቼን አውቃቸዋለሁ እና አጭሼ ወይም ደግሞ ክለብ ሄጄ ነገ ደግሞ ቤተክርስቲያን ምናምን የሚሉ ሰዎች አሉ። ይጨናነቃሉ፣ ይፈራሉ። ያ ነው ከቤተክርስቲያን የሚያርቃቸው። ሱሰኛ ነኝ
ቃሉ ግን የሚለው እኔ ለኃጥአን እንጂ ለጻድቃን አልመጣሁም ነው የሚለው። ለጠፉት በጎች ነው የመጣው ክርስቶስ። ለጠፋ ነው። ራሳችን እናውቃለን ለሚሉትማ፣ በስራችን እንጸድቃለን ለሚሉትማ እንደማይጸድቁም አሳይቷል። ያለን አካፍልና ተከተለኝ ነው ያለው። ያለን ለድሆች ስጥና ተከተለኝ ሲለው አዘነ ነው የሚለው መጽሐፍ ቅዱስ። አዘነ በጣም በቃ እንዴት እንዲለኛል በቃ የተናቀውላ ነው የመሰለው። እንጸድቃለን በስራችን ለሚሉ ሰዎች ክርስቶስ ያለውንም ምንድን ነው? ያለን አካፍልና ለድሆች ስጥና ተከተለኝ። ሌሎቹን እኮ በሕግ ኖሮታል። አንዱን ብቻ ነው የቻለው። አዘነ ነው የሚለው። እዚህ ጋር ደግሞ ዘኬዎስን ስታየው ደግሞ ሳይለው ምንም ሳይለው ና በአንተ ቤት ዛሬ አንተ ቤት እመጣለሁ። በቃ እብድ አደረገው። በቃ ኃጢአተኛ እንደሆነ አውቋል። ከእግዚአብሔር ጋር እንደተጣላ አውቋል። እግዚአብሔር የሚፈልግበት መንገዶች ሁላ ነበረ። ምንድን ያደርገው? ህዝብ ስለነበረ በጣም አጭር ሰውዬ ስለነበረ እግዚአብሔርን አያገኝም። ግን ጥበብ ነበረው። እግዚአብሔርን የመፈለግ የማግኘት በልጁ የመዳን ፍላጎት ነበረው። ምን ላይ ነው? የሾላ ዛፍ ላይ ወጥቶ ነው ፊት ብሎ ያለ እና ዛሬ አንተ ቤት መዳን አለ። ምንም ጌታ ሳይለው እራሱ አውጥቶ በቃ ለድሆች ያለኝ እንሰጣለሁ፣ ያጭበረበርኩትን 4 እጥፍ እሰጣለሁ። 4 እጥፍ ምንድን ነው? መፈለግ ሲኖር እኔ አሁን ኃጢአተኛ ነኝ ብዬ ስል ከሌሎች ኮምፔር ራሴን ካላረኩኝ ትልቁ እናት አባቶቻችን የመከሩንን የምወደው ነገር ምንድነው? ሰው እንደ ቤቱ እንጂ እንደ ጎረቤቱ አይኖርም የሚለው ትልቅ አባባል። አሁን ለምሳሌ ለቪው የሚጨነቁ ሰዎች አሉ። እንዴ ዮኒ ማኛ እንዲ ቪው አገኘ ወይ ቤታዮ እንዲ ቪው አላት ወይ ደግሞ ሀቢባ እንደዚህ ኮቪ አላት እኔ ምንድን ነው ምናምን ብሎ የሚጨነቃለ። የራሱን ስራ ያል ምንድን ነው ለወገኖች የማቀርበው? ለእኔ ፋኖች ምን ያስፈልጋቸዋል? ምን ቢሆኑ ነው የሚጠቀሙት? ከኔ ምን ያገኛሉ የሚለውን አይደለም የሚያስበው። አብዛኛው ሰው የሚንቀጠቀጡበት፣ ግራ የሚጋቡበት፣ ዲፕሬሽን ውስጥ የሚገቡበት፣ እንቅልፍ የሚያጡበት ነገር አለ። ተግባባ። ስለዚህ መሆን ያለበት ብዬ የማስበው ምንድን ነው? በጸጋው እንድንመላለስ በጸጋው እንድንድን ነው ክርስቶስ የፈለገው። ያንን የፈለገው በቃ ስራውን በሙሉ የእኛን ኃጢአት ሸክማቸው የከበደ ቅድም ብያለው ደግመዋለው፣ ሸክማቸው የከበደ ሁላ ወደ እኔ ነው። በሩንም ነግሮናል፣ መንገዱንም ነግሮናል፣ ህይወቱንም ነግሮናል። እያንዳንዱ ነገር እኔ ነኝ እያለ መጽሐፍ ቅዱስ ላይ ቁጭ 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 አድርጎ ክርስቶስ ነግሮናል። ሐዋርያቶች ነግረውናል። በአብ በወልድ በመንፈስ ቅዱስም እያጠመቃችሁ ደቀ መዝሙር አድርጓቸው ነው የሚለው። ከዛ ብዙ ነገር መስራት ይቻላል። በህግ እኖራለሁ ካልክ ቅድም ያለ አንበሳ እንዳታይ ብሎኝ ጭንቅላቴ ወደ አንበሳ ጋር ሄደው በቃ። ስለዚህ ብዙዎቻችን ለማስመሰል በተለይ በህግ የሚኖር ሰው አስመሳይ ሰው ልክ ሰው ጋር ሲመጣ እረሱ ማለት ጨዋ ነው፣ አንገደፊ ነው፣ እንዴ የተማረ እኮ ነው፣ እንዲህ ነው እንዲህ ነው መባልን ይፈልጋል። ሌሎች ሀብታም ያልሆነ ሰው ሀብታም ነው መባል ይፈልጋል። ስሙን ይፈልገዋል። በቃ የለውም እኮ ለራሱ እኮ ምናልባት 5 ሳንቲም የለውም። ለታይታ ግን የሚያደርጋቸው ነገሮች አሉ። ኢትዮጵያ ላይ ፕራይቬት ጄት ትገዛለሁ ብለው ያሉ ሰዎች ነበሩ፣ ለታይታ ለመባል ብቻ። ከዛ በላይ ያላቸው ግን ብለው አያውቁም። እረ የለኝም ነው የሚለው። ስለዚህ ምንድን ነው ብዙ ጊዜ የምንታልለው? እንደነገርኳቸው በህግ ደረጃ ስንሄድ ቅድም ያልኩት አለ። ለጾም ቤርጎ ዝግ ነው። ነገ ጾም ይገባል። ዛሬ ስጋ ቤት ሙሉ ነው፣ ወረፋ አታገኝም፣ አልጋ አታገኝም። ምን እንደምታደርግ ታውቃለህ። በኃጢአት ዘፍቃ ወደ ምኑ ትገባለህ? ቆይ ቆይ ችል ጨርስና ቆይ ቆይ ከመጾም በፊት እንዴ ጾም ከመግባቱ በፊት ትንሽ ላጫው የሆነች ካለችኝ እሷን ይዤ ቀምቅመን ምናምን ነገር በልተን ምናምን ነገር ወደ አልጋ እንሄዳለን። ከዛ በኋላ ወርን ጾምና ከዛ ደግሞ ሲፈታ እሷ እናገኛለን። ለምን? ህግ ነው የምንፈራው፣ እግዚአብሔርን አይደለም። የትም ቦታ ላይ ስንሆን አንድ ነገር እኔ የረዳኝን ልንገር። የትም ቦታ ላይ እግዚአብሔር አለ። ይሄንን ካመንክ ከሰው መደበቅ ታቆማለህ። የትም ቦታ ላይ እግዚአብሔርን ካመንከው ከሰው መደበቅ ታቆማለህ። ምክንያቱም ኃጢአት የምትሰራው ከሰው ተደብቀ እንጂ ከእግዚአብሔር ተደብቀ አይደለም። ዩ ሲ ዘ ዲፍረንስ። ብዙ ሰዎች የሚያደርጉ ከሰው ተደብቀው ምን የመሳሰለ እልልልል የተባለ ኃጢአት ይሰራል። ከውጭ ሲታይ እኮ ጨዋ ሰው። እግዚአብሔርን የምትፈራ ከሆነ ክርስቶስን የምትፈራ ከሆነ ስለ እኔ ኃጢአት የከፈለው ሲገባኝ ያ ነገር ይቀራል። ምን ማድረጉ ይቀራል? በፍቅሩ ትመላለሳል። በደስታ ያለ ሀሳብ ያለ ጭንቅ ያለ ምን
ውስጥ እየረሰረሰ ይሄዳል። እና ብዙ ጊዜ ለጓደኞች የምመክረው ሰውን ከመፍራት ይቅርና ከእናት ተደበቀ ትቅማል፣ ከአባት ተደበቀ ትቅማለ፣ ታጨሳለ፣ ትጠጣለ፣ ምን ትላለ። እናትና አባት ፊት የማታደርገውን ታደርጋል። ቢካዝ ተደብቀ ነው የምታደርገው። ምን የእናትና አባት ትእዛዝ ስላልሆነ። ብዙ ጊዜ ያለው ችግር ይሄ ነው። በብዙ ሰዎች የምትቸገሩበት ደስታን በዚህ ጉዳይ አገኛለሁ ብለን ያልቧጠጥነው ነገር የለም። ደስታን ፍቅርን የሚሰጥ አንድዬ ብቻ ማንም ሊሰጥ አይችልም። የሰው ልጅ ደስታ ቢሰጥ ቴምፖራሪ ነው። ቴምፖራሪ ደስታ አለ። ለቅዱሴ የሚመቸውን እስከተናገርኩ ሂዝ ማ ብራዘር። እኔም የምመቸውን እየመጣው በየቀኑ 1-2 ቀን ቅዱሴ ላስ ባረገው ጌታ ይገስጽ ብሎ ይጠፋል ካጠገቤ። ውደ ምንም ብናረግ ግን ምንም ብናረግ ምንም ብንሰራ ልጄ የሚል አምላክ አለ። ስለዚህ ምን ፍቅሩ በፍቅር እየወደቀን እንሄዳለን። በፍቅር እየወደድክ ስትሄድ ደግሞ በጣም እየወደድከው እያመለከው ስትሄድ ወደ እሱ መምሰል ትመጣለህ። በረከቱም መንፈስ ቅዱሱም ፈውሱም ምኑም በቤት ይገባል። የጭንቅ መንገዶች በሙሉ ይዘጋሉ። የስትረስ መንገዶች በሙሉ ይዘጋሉ። ምክንያቱም ከማንም ጋር ጸበኛ አይደለም። ማንንም የምታስቀይምበት ምክንያት የለም። ምክንያቱም ጉዳይ ከክርስቶስ እንጂ ከሰው ጋር ቆሟል። አከተመ። ከሰው ጋር ጉዳይ የለም። ጉዳይ ከአምላክ ጋር ብቻ ነው። የኔውን ጉዳይ እዚህ ሲመጣ ቲክታክ ላይ አምላኬ ጋር ብቻ ነው። የአምላክ ስም እንዲቀደስልኝ፣ የአምላክ ስም እንዲባረክልኝ፣ የአምላክ ስም እንዲጠራልኝ ነው የኔ ጉዳይ። በፊትማ አጀንዳ በኮንቴነር ይዤ ልመጣ ነበር። ተሸክም የማትችሉ ታረበዛብን አጀንዳ ነበር የምትሉኝ። የማያልቅ አጀንዳዎች ነበሩ። 15 ዓመት አጀንዳ አላለቀብኝ በሙሉ። እሱን ዘግቶ ጌታ ኢየሱስ ክርስቶስ የእሱን አጀንዳ ብቻ ዘረገፈልኛው። ኮንቴነር አይደለም። ዓለም አይበቃኝም። ከዚህ በኋላ እግዚአብሔር ያበርታኝ። አይበቃኝም ማለት ዓለም አይበቃኝ። ሙሉ የእሱ ወንጌል እስካልተሰበከ ድረስ እመሰማ የለም። የትም ቦታ ላይ እጄ ሰብከዋለሁ። ተመችቶኛል። ክርስቶስ ምቾት ነው፣ አዳይ ነው፣ ወዳጅ ነው። ከነ ምናምን የወደደኝ ጌታዬ ብቻ ነው። የሰው ልጅ የሚወደኝ ለእሱ የሚመቸውን ስናገር ብቻ ነው። ጌታዬ ግን በሙሉ ከነ ምናምን ከነ ሸክሜ እንደ ሳውል ሳሳድ የነበርኩትን ልጄ ስላለኝ እጅግ አድርጌ ነው ጌታዬን ማመሰግነው ማከብረው። ሰላማችሁ ብዝት ይበልልኝ እና ወደ ወንድሜ ወደ ቅዱስ ሄዳለሁ። ይቅርታ ካበዛው። እኔ ራሱ ደስ እያለኝ ነው፣ እየተገለገልኩ ነው። በክርስቶስ መገልገል ታውቃለህ አይደለ? በክርስቶስ መገልገል ማለት እሱን ለማገልገል መጣጣር አይደለም። እሱን ለማገልገል መጣጣር አይደለም። ካየህ ጌታ ኢየሱስ ክርስቶስ ወደ ማርያምና ወደ ማርታ ሲመጣ ማርታ በሚገርም ሁኔታ ኢየሱስ መጣ ምናምን ብላ በቃ የሌለ ቀወጠችውና ከገባ በኋላ ረሳችው። ኩሽና ተፍተፍ ምናምን ኢየሱስን ለማስደሰት ማለት ነው። ማርያምስ ሮጣ ሄደችና ከእግሩ ስር ቁጭ አለች። ከእግሩ ስር መማር ጀመረች። አይታል። ማርታ ከገባ ጀምሮ ማለት ማርያም ከገባ ጀምሮ አልተለየችው። ማርታ ግን ጌታ ኢየሱስን ከውጭ ተቀበለችውና ተቀምጧል። እሷ ግን ክችን ናት። ምንድን ነው ሲባል ማርታ ከእርሷ የሚወጣውን ነገር ነው የምትፈልገው እንጂ ከክርስቶስ የሚወጣውን ነገር አትፈልግም። ማርያም ግን ከእሷ የሚወጣውን ነገር ሳይሆን ከክርስቶስ የሚወጣውን ነው የምትፈልገው። በአጭር ቃል ማርታ ለኢየሱስ በማብሰል ነው የምታምነው። ማርያም ደግሞ በኢየሱስ በመብሰል ነው የምታምነው። ስለዚህ ለኢየሱስ ከምናበስለው ይልቅ በኢየሱስ ብንበስል ኢየሱስ ደስ ይለዋል። ስለዚህ አሁን እየተማርን ነው፣ እየበሰልን ነው፣ የእግዚአብሔርን ቃል የተማማረ። ስለዚህ ብዙ ለእሱ መሯሯጥ አይደለም፣ እርሱን በመስማት ከእርሱ በመስማት እኔም አብሬ አንተ ስትናገር እየበሰልኩን እያገለገልኩ ብቻ ሳይሆን ኢየሱስን ከአንተ እየሰማሁ ነው፣ ደስ እያለኝ ማለት። ስለዚህ ለእግዚአብሔር ለኢየሱስ ከምታበስሉለት ይልቅ ብትበስሉለት በጌታ ኢየሱስ ክርስቶስ ይወዳል። እና ወንጌል ጌታ ኢየሱስን ከተቀበሉ በኋላ አንዳንድ ሰዎች በቃ ድኛለሁ ጸድቄያለሁ ብለው እንትን ይላሉ። የችግኝ መንፈስ የተመታ ይሁን። ይሄ ችግኝ ጸድቄያለሁ ብቻ ህይወት የሌለው ህይወት ይኸውላችሁ። ጸድቀን ዛፍ እንድንሆን ይፈልጋል። ችግኝ እንድንሆን አይደለም የሚፈልገው። ማፍራት፣ ብዙዎች ከኛ ስር መጥተው መጠለል፣ ክርስትናችን፣ ትምህርታችን፣ ህይወታችን ማስተማር አለበት። ትዳራችን ማስተማር አለበት። ጸድቀናል ብሎ መቆም አይደለም። ወንጌል መስራት፣ ማገልገል፣ መውጣት፣ መግባት፣ የማይበላ ዘመን፣ የማይቆጭ እድሜ እየኖርኩ ነው አባቴ።
ደስ ብሎኝ እየኖርኩ 24 ሰዓት ወንጌል የተናገሩ እየሰበኩ። ለምን ድኛለሁ ብዬ ቁጭ አልልም። ለዛ እኮ ነው ያዕቆብ መልእክት ላይ ምንድን ነው የሚናገረው? ስራ ብቻ በራሱ ምን አያደርግም። እምነት የሌለው ስራ የሌለው እምነት በራሱ የሞተ ነው። የሞተ እኮ ነው። እኔ እምነት እኮ ድኛለሁ ጸድቄያለሁ ብዬ ለሰው ካልተናገርኩ የሌለው እኮ በቃ የሞተ እምነት ነው። እኔን አድኖኛል ግን ኦፕሬሽናል አይደለም። እኔን አድኗል ግን ምንድን ፋንክሽናል አይደለም። እኔን አድኖ ለሌሎችን መውጣት የሚችል ሌሎችን ማስተማር የሚችል አይተሃል። ስለዚህ አሁን እኔን የሚሰማ የሆነ ትውልድ አለ። አንተን ብቻ ደግሞ ሊሰማ የተፈጠረ የሆነ ትውልድ አለ። ስለዚህ ምንድነው አንተ ያን ትውልድ እያበሰልክ ነው። እና ይሄ በጣም ደስ የሚል ነገር ስለሆነ በጣም ጌታ ኢየሱስ ለዛ ነው ይሄን ልናገርና ወደ ቀጣዩ ሀሳብ ልሄድ። ልክ ማርታ የሰላሙ ንጉሥ ጌታ ኢየሱስ ክርስቶስ ቤቷ ገብቷል፣ ግን ትጨነቃለች። የሰላሙ ንጉሥ ጌታ ኢየሱስ ቀርቦላችኋል። በዮኒ እየቀረበላችሁ ነው፣ በእኔ እየቀረበላችሁ ነው። ጌታ ኢየሱስ እንዲህ አለ፣ ማርታ ማርታ በብዙ ትጨነቅ ያለሽ፣ የሚያስፈልገው ግን ምንድን ነው ሲባል አንድ ነገር ነው፣ እርሱም እኔ ነኝ። ኢየሱስ ክርስቶስ ጌታ ነው። የሚያስፈልገው ኢየሱስ ነው። በብዙ አትጨነቅ ወዳጅ። በዚህ ገብቼ በዚህ ወጥቼ ወርቄን ሰጥቼ በእግሬ ሄጄ ገዳም፣ በእግሬ ሄጄ መስጂድ፣ በእግሬ እንደዚህ ብራዘር፣ የሚያስፈልገው ነገር አንድ ነገር ነው። እሱም የእግዚአብሔር መንግስት መገበያያ ገንዘብ ከረንሲው እምነት ይባላል። እምነት ነው። በእምነት ነው ዳውንሎድ የምታደርግ፣ በእምነት ነው ልጅ የምትሆኑ፣ በማመን ብቻ ኢየሱስ ክርስቶስ ጌታ ነው። ስለዚህ የሚያስፈልገው ነገር ጥቂት ነው። ለጌታ ከምትሮጡለት ይልቅ ወደ ጌታ እንድትሮጡለት ጌታ ይፈልጋል። ለጌታ ለእርሱ ከምታገለግሉለት ይልቅ ከዛም በላይ አገልግሎት። ሊሊዬ እንዲህ አለች። ዮኒ ሊሊ በጣም የምንወዳት የኛ ሌጀንድ ዘማሪ ሊሊ እንዲህ አለች መጽሐፏ ላይ፣ ለእኔ አገልግሎት ህይወት አይደለም። ለእኔ አገልግሎት ህይወት አይደለም። ህይወት ለእኔ ክርስቶስ ነው። ለምን ያለ አገልግሎት መኖር እችላለሁ። ሳላገለግል ኢየሱስን እያጣጣምኩ ብቻ እኖራለሁ። ለእኔ አገልግሎት ህይወት አይደለም። የማገለግለው እኔ አሁን አገልጋይ ስለሆንኩ አይደለም፣ ልጅ ስለሆንኩ ነው ማገለግል። አገልጋይማ በአገልጋይነት መንፈስ ብቻ ካገለገልኩማ አገልግዬ የሆነ ነገር ጠብቃለሁ። ልጅ ግን ተናግሮ ያበቃል። አሁን ያ ቆንጆ ልጅ ነገ አንተ እንዲያሳድገው መከራ አይተህ አሳድገው ነገ ለአባቴ ሰጠው በቃ ከዚህ በኋላ ይበቃዋል አይልም። ልጅ ሁል ጊዜ በማድረግ ያምናል። ጌታ ኢየሱስ ስሙ የተባረከ ይሁን። አራተኛው የምናነሳው ጥቅስ በጣም አስፈሪ፣ ብዙ ሰዎች የሚፈሩት እንደ ጥይት የሚፈሩት ጥቅስ ግን መጽሐፍ ቅዱስ ትክክለኛ ባልሆነ መንገድ ኮት ያደረጉት መጽሐፍ ደግሞ ስለሌላ ሀሳብ ነው የሚናገረው። ራእይ 22 ብዙ ሰውን የሚያስጨንቅ ድሮ ሰንበት ትምህርት ቤት ይሄ ሰርክ ፕሮግራም ይባላል። ምህላ ላይ ማታ የኪነ ጥበብ ባለፈው እንደነገርኳቸው ይከፈታል። በስራዬ የት ይሆን መግቢያዬ፣ ጨነቀኝ ጠበበኝ የሚለው መዝሙር ይከፈታል። ከዛ ይሄ ጥቅስ ወዲያው አይምሮ ላይ ይመጣል። በጣም እፈራለሁ። እንዲህ የሚል ጥቅስ አለ። ይሆን አራተኛው ጥቅሳችን ራእይ 22 ምዕራፍ 22 ቁጥር 12 እነሆ በቶሎ እመጣለሁ፣ ለእያንዳንዱ እንደ ስራው መጠን እከፍል ዘንድ ዋጋዬ ከኔ ጋር አለ። አለቀልኝ በቃ። ከዛ ምን ትላለ? በስራዬ የት ይሆን መግቢያዬ፣ በስራዬ የት ይሆን መግቢያዬ፣ በስራዬ የት ይሆን መግቢያዬ፣ ጨነቀኝ ጠበበኝ እኔ ወዲያለኝ። አይታል በመፍራት በመጨነቅ እንደነዚህ አይነት መዝሙሮች እንዲወጡ የሚያደርገው በትክክል ያልተረዳናቸው በትክክል ያላወቅናቸው የመጽሐፍ ቅዱስ ክፍሎች ናቸው። እነሆ በቶሎ እመጣለሁ፣ ለእያንዳንዱም እንደ ስራው መጠን እከፍል ዘንድ ዋጋዬ ከኔ ጋር አለ። ልንገርህ፣ እንደ ስራው መጠን እከፍላለሁ የሚለው ሀሳብ ሰው ወንጌል አገልግሎ ስለሚሸለመው ሽልማት እንጂ በኃጢአት ምክንያት ኃጢአትህን ቆጥሮ ወደ ሲኦል እከታለሁ የሚል አይደለም። ስለ ሽልማት ስለ አክሊል የሚናገር ሀሳብ እንጂ በፍጹም ስለ መልካም ስራ የሚናገር አይደለም። እንዴት ጌታ ኢየሱስ ክርስቶስ በኤፌሶን መጽሐፍ ላይ ታዲያ የሚጋጭ ነገር ነው እንዲያወራው? ኤፌሶን መጽሐፍ ላይ እንዲህ ይላል፣ በእርሱ ስራ እንጂ በእኛ ስራ እንዳልሆነ። ኤፌሶን መጽሐፍ ምዕራፍ 2 ቁጥር 18 ላይ እንዲህ ይላል፣ በእርሱ ስራ ሁላችን በአንድ መንፈስ ወደ አብ መግባት አለን ብሎ በእርሱ ስራ ወደ አብ መግባት አለን ብሎ ጳውሎስ ጽፎ ጳውሎስና ዮሐንስ እየተጣረሱ ነው። ታዲያ ዮሐንስ ሄዶ እዛ ራእይ 22 12 ላይ ምን ይላል? ለእያንዳንዱ እንደ ስራው መጠን እከፍል ዘንድ ምን እንደ ስራዬ መጠን ነው የሚከፈለኝ ይላሉ ወንድሞቻችን። በጣም የምንወዳቸው ትምህርት ወንድሞች እህቶች ማለት ነው። ምን ይላሉ? ድነሃል ወይ ጸድቀሃል ወይ ስትሉ እንደ ስራዬ ነው መጨረሻ የሚከፍለው እርሱ ነው፣ እኔ አላውቅም። ከምን ከዚህ ጥቅስ የተነሳ ይሄ ጥቅስ ግን ፈጽሞ ጌታ ኢየሱስ ክርስቶስ ወይም እግዚአብሔር መልካም ስራችሁን ቆጥሮ የሚያጸድቃችሁ፣ ክፉ ስራችሁን ቆጥሮ ደግሞ ሲኦል የሚከታችሁ አይደለም። ይኸውላችሁ በምድር ላይ የአንድ ቀን የኔ ኃጢአት በስክሪን ቢታይ 100 ዓመት አይበቃም። የአንድ ቀኑ የማሰባቸው ኃጢአቶች
የዮንዬ የአንድ ቀኑ የኔ የግማሽ ቀኑ ብቻ በሉ የማስባቸው ኃጢአቶች ሁሉ ተቀርጸው ቢቀመጡ 10 ዓመት ተከታታይ ፊልም ቢሆን ራሱ አንጨርስም። ለምን ነገርኳችሁ? በድርጊት ባታደርጉ በሀሳባችሁ ትወድቃላችሁ። በሀሳብ እንወድቃለን። ሰው በልቡ እንዳስበ እንደዚያ ነው። ለዛ እኮ መጽሐፍ ቅዱስ ሲናገር ይላል በሌሊት በመኝታቸው ሆነው ክፋትን ለሚያስቡ ከዛስ ወዮላቸው። ምንን ለሚያስቡ? ክፋትን ለሚያስቡ። ክፋት አሰብካ ወዮላቸው ይላል። ከዛ እኮ ነው ወየው ከምትለው ህይወት እኮ ነው አሁን ነፃ ያወጣ አንተን ወክሎ ኢየሱስ ክርስቶስ እኮ ጻድቅ የሆነ። ይሄን እንዲተናግሬ ጥቅሱን ልጨርስ። ኤፌሶን ምዕራፍ 1 ቁጥር 5 ኤፌሶን ምዕራፍ 1 ቁጥር 5 እንዲህ ይላል። ኤፌሶን ምዕራፍ 1 ቁጥር 5 በበጎ ፍቃዱ እንደወደደ በኢየሱስ ክርስቶስ ስራ ለእርሱ ልጆች ልንሆን አስቀድሞ ወሰነን። ምን አደረገን? በኢየሱስ ክርስቶስ ስራ የማን እንድንሆን? የእርሱ ልጆች እንሆን ዘንድ አስቀድሞ ወሰነን። በእኔ ስራ አይደለም፣ በእርሱ ስራ ነው። ኢየሱስ እኔን ወክሎ በሰራው ስራ እግዚአብሔር ጽድቅ አድርጎ ቆጠረኝ። እኔማ የምን ጽድቅ አለኝ? ትዕቢተኛው ማን? በስራዬ ጸድቃለሁ የሚለው እኔ በራሴ ወየው ወጥቼ ገብቼ ወርጄ ነው እግዚአብሔር ፊት ጽድቅ ማስቆጥረው የሚለው በራሱ የሚተማመን ሰው ነው ትዕቢተኛው? ወይስ አቅም የለኝም ክብሩ ይስፋ የአባትና ልጁ የእርሱ ነው እንጂ በእርሱ ነው የምጸድቀው የሚለው ክብሩ ይስፋ ሰይጣን ይደፋ የሚለው ዮኒ እኔ ምን አቅም አለኝ? እኔማ ኃጢአት ነው ኑሮዬ 15 ዓመት ስድብ ነው እኔ ምን እችላለሁ? እርሱ ይችላል ማለት ነው ትዕቢት? ወይስ እኔ እችላለሁ ማለት ነው ትዕቢት? እኛ ጴንጤዎች፣ እኛ ወንጌል አማኞች፣ በክርስቶስ ኢየሱስ ያመነን ሃይማኖት ድርጅት አይደለም የምናገር፣ በክርስቶስ ኢየሱስ ያመኑ ሰዎች በጣም the most humble peoples on the earth who are the believers in Christ Jesus። በቃ ምን እኔ አልችልም፣ እሱ ይችላል። ቅድም እንዳልከው የእኔ አይደለም የእርሱ ነው እንዳልከው ማለት ነው። ይሄ ስለምንድን ነው የሚናገረው? ባለፈው ስለ ኤግዛጎራዞ የነገርኩ ነገር ነበረ። ባለፈው ድንገት እንቅልፍ ይዞ የመጀመሪያ ቀን ከነኤርሚ ጋር የነበረ ጊዜ እስቲ ችል ልጨምርልን። ኤፌሶን ምዕራፍ 1 ቁጥር 7 ላይ ምን እንደሚል ሰሙ። በውድ ልጁ እንደ ጸጋው ባለጠግነት መጠን በደሙ የተደረገ ቤዛነታችንን አገኘን፣ እርሱም የበደላችን ስርየት። እኛ የበደል ስርየት አግኝተናል። ይሄ በደሙ የተደረገ ቤዛነታችንን አገኘን የሚለው ቤዛነታችንን የሚለው ግሪኩ ኤግዛጎራዞ ይለዋል። ኤግዛጎራዞ ግሪክ ባይብል አጥኑ ይመጣል፣ ጉግል ላይም ታገኛላችሁ። ኤግዛጎራዞ በደሙ የተደረገ ቤዛነታችን የሚለው ኤግዛጎራዞ ምን ማለት እንደሆነ ታውቃለን? ስሌቨሪ ማርኬት ውስጥ ወይም የባሪያ ንግድ ውስጥ ያለ ሰው አንድን ባሪያ ሰው ይገዛና እንደፈለገ ለምሳሌ $1000 ቢገዛው ከገዛው በኋላ $10,000 አስፈግቶት ከእንደገና $2,000 አድርጎ ይሸጠዋል። አይታችኋል? ምን ለራሱ ጥቅም ነው የሚያንከራትተው። ባሪያ የራሱ ፍቃድ የለውም። እንደፈለገ ያራውጠዋል። በፈለገ ሰዓት ምግብ ይሰጠዋል፣ በፈለገ ሰዓት ይነሳዋል። ስለዚህ የባሪያው ፍቃድ በጌታው ላይ እንጂ በራሱ ላይ አይደለም። ከዛ በኋላ አንድ ሰው ይመጣል። አንዳንዴ ምን ያደርጋሉ? መልካም የሆኑ የባሪያ ነጋዴዎች ይመጣና አንድ ሰው ምን ያደርጋል? ማርኬቱ ላይ ይገባና ለምሳሌ ሚስተር ኤክስ ባሪያ ከነበረ በገበያ ውስጥ ያልተተመነ ያልተሰጠ ዋጋ በጣም ፒክ ፖይንት ላይ ደረሰ፣ የመጨረሻ ውድ ዋጋ፣ ማንም ቢሰበሰብ የማይሰጠውን ዋጋ ይከፍልና ያንን ባሪያ ነፃ ያወጣል።